ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። አብይ አህመድ በወልቃይት አቅጣጫ ህዋቶች ላይ ጥቃት መክፈቱ ተሰማ። የአብይ አህመድ ሰራዊት በተለያዩ የወልቃይት አካባቢዎች በተለይም በበረትና በሸረሪና አካባቢዎች በህዋት ኃይሎች ላይ ጥቃት መክፈቱን ነው የመረጃ ምንጮች የገለጹት። ጉዳዩን በተመለከተ ህዋት መግለጫ አውጥቷል። የአብይ አህመድ ሰራዊት ወረራ መፈጸሙን ነው የህዋት መግለጫ የሚያሳየው። እስካሁን በአብይ አህመድ አገዛዝ በኩል ስለ ጉዳዩ ይፋዊ የሆነ መግለጫ አልተሰጠም። የምክክር ኮሚሽኑ ምክክሩን እያካሄደ ባለበት በዚህ ወቅት ነው በትግራይ የአብይ አህመድ ሰራዊት ጥቃት የከፈተው። አብራችሁን በመቆየት ዝግጅታችሁን እንድትከታተሉ ምንጋብዘው እኔ መሳይ መኮንን ከዚህ ከዋሽንግተን ዲሲ፣ ገለታው ዘለቀ ከቦስተን ማሳቹሴትስ በጋራ በመሆን ነው። አብራችሁን ነው። ስትልን ገለታው ጤናስትልን መሳይ እንዴት ዋልክ? እንዴት አደርክ? እንዴት ሰነበትክም የሚባል ነው። ምክንያቱም ረጅም ቀናት አልተገናኘንም። ያው አልፎ አልፎ እየመጣ ሐሳብን ታካፍለናለህ ገለታው። ዛሬ ስንገናኝ ብዙ ርዕሰ ጉዳዮችን ይዘን ነው። በሱዳንና በኢትዮጵያ ድንበር በኩል ባለ የኢትዮጵያ ክፍል ላይ ጦርነት ተቀስቅሷል። የአብይ አህመድ ሰራዊት በህዋቶች ላይ ጥቃት መሰንዘሩን የሚገልጹ መረጃዎች እየወጡ ነው። ጥቃቱን ማን ጀመረው የሚለው በተለያዩ ወገኖች የተለያዩ መረጃዎች ቢወጡም አንከር ሚዲያ ባለው መረጃ እንዳረጋገጠው ከሆነ የአብይ አህመድ አገዛዝ ነው ጥቃቱን የከፈተው። ህዋትም መግለጫ አውጥቶበታል። እንግዲህ ሲጠበቅ ሲባል የነበረው ነገር ቀስ በቀስ ሊጀመር መሆኑን እያየን እንገኛለን። አብይ አህመድ በአማራ ክልል ቴሌቪዥን ላይ መግለጫ በሰጠ 24 ሰዓት ባልሞላ ጊዜ ውስጥ ይህ ጥቃት መከፈቱ መግለጫው ለምን ታስቦ ለምን በአማራ ቴሌቪዥን እንዲተላለፍ እንደተፈለገ ግልጽ እየሆነ የመጣ ይመስላል። ገለታው እንዴት እየተከታተልከው ነው የዛሬውን ጥቃት? ወንድሜ መሳይ እንግዲህ ትላንትና አብይ አህመድ ሲናገር ትንሽ አስደንግጦናል። እንግዲህ ህዝቡ በሙሉ ባለ ቅኔ ዘራፊ ከሆነ እሱም በቅኔ ነው ማለት ነው የሚያናግረንና ምን ቅኔ እንዳለው እዚህ የትላንቱ መግለጫ ሁሉ እንደገና ሌላ ሂሳብ ውስጥ እንድንገባ ነው ያደረገን። ይሄን መግለጫ በሰጠ በማግስቱ ደግሞ ምንፈራው ብዙ ጊዜ ይሄ ጦርነቱ ከተጀመረ ቆይቷል። ግን እንደዚህ አይነት ይሄ ላርጅ ስኬል አይነት እንቅስቃሴ በመግለጫ የተደገፈ ውስጥ በማግስቱ እንገባለን የሚል እምነት ያልነበረኝም። ያው ውሎ አድሮ ወደ ጦርነት መሄዱ የማይቀር ነው፣ የታወቀ ነው። ምክንያቱም የፖለቲካ መፍትሄ ስለሌለ የፕሪቶሪያው ስምምነትም ስለከሸፈ ሌላ ምንድነው መውጫው? እንግዲህ ያው ሚሊተሪ ሶሉሽን የሚሉት ወይም ወታደራዊ መፍትሄ ነው ማለት ነው የሚሰጡት። አንድ አቅም ያገኘ ጊዜ ይጠብቃል። ስለዚህ ጦርነት ውስጥ መግባታቸው የታወቀ ነው። ግን እንዲህ ዛሬ ይሆናል የሚል ነገር አልገመትንም ነበረ። ብዙ አሳሳቢ ነገር ነው እንግዲህ የመጣው ማለት ነው። ብዙ አሳሳቢ ነገር በእነዚህ ሰዎች እጅ ላይ ስለወደቀች ምድሪቱ ትላንትና እንኳን አላነሳንም። ገና የሐዘናችን እንኳን ገና ነው። የቆሰሉ ሰዎች ገና ናቸው፣ አልዳኑም። ገና ትኩስ ነው ሁሉ ነገር። የዘገነነን የምናወራ ሰዎች ነን እንግዲህ 2-3 አመት ነው አይደለም። በዛ ውስጥ ያለን ሰዎች በማገገሚያ ሰዓት እንደገና ሌላ ዙር ጦርነት መሰማቱ በትግራይ ላይ ምንድነው የሚያመጣው? በተለይ ቅርብ ደግሞ አካባቢ አፋር እና አማራ ላይ ምንድነው የሚያመጣው? በኢትዮጵያ ላይ ምንድነው ተጽዕኖ? በሪጂኑስ ላይ በቀጣናውስ ላይ የሚያመጣው ተጽዕኖ ምንድነው የሚለው ነገር በጣም አሳሳቢ ነው የሚሆነው ማለት ነው። እንግዲህ ይሄ ጦርነት የሚቀጥል ከሆነ በሳብረገብ ይያለ ዛሬ እንግዲህ በከፍተኛ ሁኔታ ጦርነት ይኑር አይኑር ምናቀው ነገር የለም። መተናኮስ ሊሆን ይችላል፣ ግን መቀጠሉ ስለማይቀር መፍትሄ ፖለቲካ መፍትሄ ስለሌለው መቀጠሉ ስለማይቀር ጥፋቱ በጣም ያሳስበናል። ስንት ሰው ሊያልቅ ነው? ስንት ወገኖች ሊደሙ ነው? ስንት ሰውስ ሊፈናቀል ነው? ደግሞ ከሁሉ በጣም የሚያሳስብ መጨረሻው ምንድነው? የዚህ ጦርነት ዓላማው ምንድነው? ግቡ ምንድነው? ምንድነው የሚፈልጉት እነዚህ ሰዎች የሚለው እኮ ነገር ነው። በጣም ምንድነው የሚፈልገው አብይ አህመድ? ሄዶ ትግራይ መቀሌ ገብቶ ደብረጽዮንን ገልብጦ የሆነ የብልጽግና ሊቀመንበር ማስቀመጥ ነው የሚፈልገው? ያ ነው ድል ማለት ነው ለሱ። በዛኛውስ በኩል ህወሓትስ ምንድነው የሚፈልገው? ሄዶ ተሻግሮ መጥቶ 4 ኪሎ ስርዓት ለውጥ ለማምጣት ነው። ለዛ ዝግጅቶች አሉት። ከሌሎች ጋር ተባብሯል። የፖለቲካ ፕሮግራም ጽፏል። ፖለቲካሊ ዊን አድርጓል። ምን ነገር በጣም ያሳስበናል በግራም በቀኝ።
ስለዚህ በመሃል ግን እነዚህ ሰዎች ትልቅ ጥፋት አጥፍተው ብዙ ህይወት ጠፍቶ እንደገና ሌላ የፕሪቶሪያ ስምምነትን እንስማማለን ብለው አይናቸውን በጨው አጥበው ወደ ህዝብ ፊት የሚቀርቡ ሰዎች ናቸው እና ኢትዮጵያውያን ሁላችን በእውነት ነቅተን ይሄንን ነገር ኮንደምን ማድረግ ፖለቲካ ለውጥ በምድሪቱ ውስጥ እንዲመጣ ማዕከላዊ ቤታችን አካባቢ ፌደራል አካባቢ ለውጥ ካልመጣ ሌላው በሙሉ ለውጥ ሊመጣ ስለማይችል እዛ ላይ ትኩረት ያለው እንቅስቃሴ ማድረግ እንዳለብን ነው የተሰማኝ ይሄንን ዜና ስሰማ መሳይ ገለታው እንግዲህ ምናልባት ነገሮች ረፍደዋል ከዚህ በኋላ አንዳቸው ኃይል ከስልጣን ወይም ደግሞ ከያዙት ወንበር ካለቀቁ በስተቀር ሌላ ዳግም ፕሪቶሪያ ይመጣል ተብሎ የሚታሰብ አይደለም እምነት ተሸርሽሯል ብዙ ተስፋዎች መክነው ቀርተዋል አብይ አህመድ ከዚህ አንፃር በዋና ተጠያቂነት ሊወቀስ የሚገባው ግለሰብ ነው ይሄንንም ጦርነት የጀመረው እሱ እንደሆነ በብዙ ማስረጃዎች ማረጋገጥ ተችሏል አዲስ አበባ ላይ ምክክር ብሎ ቢያንስ እንኳን ይሄ ምክክር እስኪያበቃ ድረስ መታገስ ሲገባው ያንንም ማድረግ ሳይችል በአማራ ክልል መጠነ ሰፊ ጥቃት እየፈጸመ ነው ያለው የአብይ አህመድ ጀነራሎች በየዕለቱ ነው የጦርነት ነጋሪት የሚጎስሙት ትግራይ ላይ ደግሞ እንግዲህ ሲዘጋጁበት የነበረውን በተለያዩ አቅጣጫዎች ከበባ አድርገዋል ሰራዊታቸውን አስጠግተዋል ስለዚህ የመጀመሪያውን ጥይት ወልቃይት ላይ ተኩሷል እንግዲህ ባለን መረጃ መሰረት በበርካታ አቅጣጫዎች ግዙፍ ወታደራዊ እንቅስቃሴና የኃይል ማሰባሰብ ሲያደርጉ ነበር የሰነበቱት በከለዋንና ጨርጨር አቅጣጫ በርካታ ሜካናይዝድ ኃይል ወደ ቀጠናው እንዲጠጋ ተደርጓል የጦርነት ዝግጅቱን በከፍተኛ ደረጃ እየተካሄደ እንዳለን የሰማነው በሰቆጣና በጋሸና ግንባር ቀደም ሲል በላሊበላ አካባቢ ተመድቦ የነበረው 13ኛ እዝ ወደ ሰቆጣ አቅጣጫ እንዲጠጋ ተደርጓል በተጨማሪም በደቡብ ጎንደር ከሚገኘው 10ኛ እዝ ተቀንሶ ጋሸና ላይ እንዲመደብ ነው የተደረገው ገለታው ይሄ ጦርነት በህወሓትና በብልጽግና ብቻ የሚካሄድ አይደለም የተባበረ ኃይል አለ እንደ በፊቱ ህወሓትን ብቻ ከቦ መቀጥቀጥና የፈለገውን ለማስፈጸም አብይ አህመድ እድል የለውም ብዙ ኃይሎች አሉ በትብብርም በጥምረትም እየሰሩ ያሉ በርግጥ በይፋ የገለጹት ነገር የለም ነገር ግን መሬት ላይ እየተሰራ ያለ ስራ እንዳለ በመረጃ ምንጮች አረጋግጠናል ስለዚህ አብይ አህመድ ይጀምራል እንጂ እንዴት እንደሚጠናቀቅ ምንም የሚያውቀው ነገር የለም ጦርነቱን ለኩሶታል ምን አይነት ጦርነት ሊሆን ይችላል ገለታው አይ ቲንክ አሁን መጨረሻ ላይ ላነሳው ነገር ወደዛ መጣለው ግን እንደው ምክክርን ስታነሳ እንዴት ይሄ ሰው እንደ እድል እንደሚጠቀምበት በጣም ነው የሚያሳዝነው መሳይ በታሪካችን ውስጥ መቼም ተመዝግቦ ይኖራል አማራ ክልል ውስጥ ጦርነትና ምክክር እኩል ነው የጀመረው ምክክር አዲስ አበባ ተጀመረ ሲባል አራት ነው ከፍተኛ ጀነራሎች የሚኖሩት ኦፕሬሽን ነው አማራ ላይ የጀመረው አሁን ደግሞ የምክክሩ ሞቅ ብሏል ያለ ባለበት ሰዓት ደግሞ ትግራይ ላይ ሌላ ተኩስ ዛሬ እንግዲህ ከፍቶ ነው የምናየውና እንደ መጠቀሚያ እንደ እድል ማየቱ በጣም የሚያሳዝን ነገር ነው ለማሻገር ግን ይሄ ጦርነት እኔ በጣም እንዳንድ ኢትዮጵያዊ እንዳንድ ዜጋ እንዳንድ 130 ሚሊዮንኛ በጣም የሚያሳስበኝ እንትኑ ነው ውጤቱ ነው ለምንድነው ውጊያው ምንድነው ዝም ብሎ ማድቀቅ እኮ ነው የሚሆነው ዝም ብሎ መፍጨት ወዳን መፍጨት ማፈናቀል ማለቅ ካልሆነ በስተቀር የፖለቲካ ፐርፐዝ የለውም ሁለቱም እርስ በርስ ከመጥፋት የመዳን የመከላከል ስራ ነው እየሰሩ ያሉት ህወሓትም ያንን ነው የሚያደርገው ህወሓት አሁን ራሱን ለትግራይ አይደለም እየታገለ ያለው ለኢትዮጵያ አይደለም እየታገለ ነው ራሱን ከምድረ ገጽ እንዳይጠፋ እየተከላከለ ነው እዚህ ሰውዬ ከሄደ ያጠፋኛል ባይ ነው ሌሎች ደግሞ የሽግግር ፍትህ ከመጣም ጠፋለሁ ባይ ነው ስለዚህ ራሱን ለመከላከል የሚከላከል ኃይል እጅ ላይ ነው በሌላ በኩል ይሄ ሰውዬ ደግሞ እንግዲህ ያንን ትግራይን አንበርክኮ የብልጽግና ተቀጽላ በዛ ምድር ላይ ለማድረግ የሚደረግ ጦርነት ነው በዚህ መካከል ሰፊ ችግር ሊፈጠር ይችላል አሁን እንግዲህ ኃይል ሚዛኑ የቱ ጋር ነው ያለው የሚለውን በደንብ አናውቀውም አሁን ትግራይ ውስጥ ምንድነው ያላቸው እንደምንሰማው አንዳንድ ድሮን ሁሉ ገዝተዋል የሚባል ነገር ነው የሰማነው ድሮን ይሄ ምንድነው የሚያመጣው እንግዲህ ጦርነቱ ሲካሄድ በተለይ ድሮን እነሱም የሚልኩ ከሆነ የፌደራል መንግስቱም ብዙ ድሮን አለው የሚልክ ከሆነ ማን ነው ይደበድቡ በዛ ድሮን በጣም ሜካናይዝድ ነው እንቅስቃሴው የዛሬው የተሰማው ከፍተኛ የሆኑ ታንኮች ከፍተኛ የሆኑ መሳሪያዎች ወታደራዊ ካሚዮኖች እነዚህ ትላልቅ መድፎች የተሰለፉበት ውጊያ ነው ሁለቱም አቅጣጫ ያለው እና ይሄ የጥፋቱን ስኬል የሚያሳይ ነው ከወዲሁ ኢትዮጵያውያን በጣም ከባድ እሳት ውስጥ ነው የወደቅነው
ትልቅ ችግር ውስጥ ነው የወደቅነው። ሁለት የተሳከሩ ሰዎች ከፍተኛ እንትን ሊያመጡ ስለሆነ አንደኛ ይሁን ያነሳው ነገር ኢምፖርታንት ነገር መሳይ በተለይ ይሄ ትልቁ ችግር ያለው እዚህ ፌደራል መንግስት አካባቢ ነው። አብይ አህመድ አካባቢ ይሄ ሰውዬ እኔ በብዙ ጊዜ እኮ መሳይ ብዙ ሰው አንስቷል። አዲስ ነገር አይደለም። የዚህ ሰው ትልቅ ችግር የአብይ አህመድ ትልቅ ችግር ክራይሲስ ማኔጅመንት ወይም ደግሞ ይሄ ቀውስን ማስተዳደር አለመቻል። በኢኮኖሚ ብታዩ በዛው አሁን ኢኮኖሚ በጣም ሲከስር ክራይሲስ ውስጥ ከገባ ወይ ኢግኖር ነው የሚያደርገው፣ ጸጥ ብሎ ኮሪዶሩን ነው የሚሰራው፣ ወይም ደግሞ ማይሆን በድፍረት ወሰን ብሎ እንደዛ እንደ ማክሮ ኢኮኖሚ አይነት እንትማው እንኩትኩቷል ነው የሚሆነው። ጸጥታው እንደዛ ነው። የጸጥታ ጉዳዩ ችግር ተፈጠረ እዚህ አካባቢ ከተባለ የፖለቲካ መፍትሄ መፈለግ ሶፍት ፓወር የመጠቀም ነገር አይደለም የሚታየው። ቶሎ ብሎ ወታደር አሰልፎ መግጨት በቃ አንዱ አፍንጫው ብሎ ወደዛ ብላችሁን ትንበሉልኝ ነው። እዚህ ይሄ ጉዳይ ብዙ ዋጋ አስከፈለን እና አሁን ሌላ ዋጋ ሊያስከፍለን ዱብ እያለ ስለሆነ እኔ እዚህ የጋራው ቤት አካባቢ ያለው እንትን ይሄንን ጉዳይ እንቀራለን። ኢትዮጵያውያን አሁን ትኩረታችን እንደዚህ እንደበፊቱ ተባብሮ ትግራይን ሄዶ ለመቀጥቀጥ አንደኛ በዓላማውም ራሱ ዋትን ብቻ አይደለም። እዛ ትግራይ አሁን ቅድም አንድ በጣም ስሙን መጥራት የማልፈልገው ከዚህ በፊት እኔ እናንተንም እንደዚህ የሰራ እንትን ያለ ነገር የተነጋገረው ወስዶ ሲተቸ ነበር ጋዜጠኛ። አሁን ከደቂቃዎች በፊት የሚናገረው የሚገነጠሉ ከሆነ ይገንጠሉ፣ ግን ፈትሸን ነው የምናገነጠላቸው። ፈትሸን ወልቃይት በኪሳቸው በመናምናቸው እንዳይዙ እሱን ፈትሸን ነው እንዲህ የሚገነጠሉት እንጂ ምናምን ይላል። እንግዲህ ይሄ ሰው የዚህ አርሚ ምንድነው ወታደሩ ሸለመው አንድ ጋዜጠኛ እኮ ነው ይሄንን ባለፈው የተሻለ ምንድነው ሰዎች አላማቸው? እንግዲህ ሰዎች የዚህ የመንግስቱ ኮሙኒኬሽን አፍ ናቸው። ምንድነው አላማቸው ትግራይ ላይ የሚለው ነገር የብዙ ኢትዮጵያውያን ስሌት መሆን አለበትና በወገኖቻችን ላይ የሚደረግ ይሄ ድሮን ጥቃት ማሲቭ የሆነ ወታደራዊ ጥቃትን ሁላችን ተባብረን ማስቆም፣ ኢትዮጵያውያን በጋራ መቆም፣ ለትግራይ ህዝብ አይዞህ ተያይዘን የጋራው ቤታችንን ማስተካከለን ከዛ በኋላም በውይይት እንፈታዋለን የሚል አይ ቲንክ አሸናፊ የሆነ ሐሳብ ከሁሉም ኮርነር መሰማት ያለበት ነው የሚመስለኝ። እኔ ገለታው የዛሬው ጦርነት መነሻው አብይ አህመድ የተሳሳተ ስሌት ውስጥ ገብቶ ያመጣው ነው። የወልቃይትን ካርድ ኪሱ አስቀምጧል። አንድ ቀን ጥላታለሁ ብሎ ወልቃይትን በተመለከተ የአማራ ፋኖ አቋም አለው። የአማራ ፋኖ የወልቃይትና የራያ ጉዳይ የትግል ማዕከል ነው፣ የትግሉ የስበት ማዕከል ነው ብሎ ነው። ትግሉም ሲጀመር ወልቃይት ብረሳሽ ቀኝ ትርሳኝ ብሎ የተጀመረ ትግል ነው። ነገር ግን አጠቃላይ የኢትዮጵያ ሁኔታ ወልቃይትና ራያም ብቻ አይደለም። የአማራ ህዝብ እኮ አትኑር የተባለው አዲስ አበባ መሃል ነው። አትኑር የተባለው በተለያየ የኢትዮጵያ አካባቢ ነው። እዛ መኖር ያቃተውን አማራን ስለሱ መብት አያገባኝም ብለው ወልቃይትና ራያ ላይ ብቻ የአማራ ህዝብ ትኩረት እንዲያደርግ ከዛ ውጭ ምንም ጥያቄ እንደሌለው ለዚያ አሁንም እንዲሞት አብይ አህመድ ከፍተኛ ቅስቀሳ ሲያደርግ ነበር የሰነበተው። የአብይ አማሮች የሚባሉ አሉ። በነ ተመስገን ጥሩነህ በነ ፕሬዝዳንቱ ታዬ አጽቀሥላሴ የሚመሩ የሚጠመዘዙ የአማራ ባለሀብቶች የአማራ አክቲቪስቶች አሉ። ይህን ጉዳይ ዛሬ በከፍተኛ ደረጃ እያራገቡ የሚገኙት እነሱ ናቸው። እውን የአማራ ህዝብ የአብይን አህመድ ዲስኩር ሰምቶ የአብይን አህመድ እንዲህ አይነቱን መደለያ ሰምቶ ወደ ጦርነት ይገባል? ቅስቀሳዎች እየተደረጉ ነው። አንዳንድ የአማራ ክልል አካባቢዎች ህወሓት ወልቃይትን ልትወስድ ነው፣ ከመከላከያ ሰራዊት ጎን ቁሙ የሚሉ ስብከቶች ቅስቀሳዎች እየተደረጉ ነው። አብይ አህመድ ይህንን የተሳሳተ ስሌት ይዞ ዛሬ ወልቃይት ላይ ጥይት አስጮኋል። የአማራ ህዝብ ምላሽ ምን መሆን አለበት ገለታው? አሁን ይሄ እቺ ቁማር መቼም የአማራም ህዝብ የኢትዮጵያም ህዝብ ይሄንን ቁማር መገንዘብ አለ። ላለፉት ጊዜያት በረጅም ጊዜ ከፍተኛ ዋና በጣም ጠቃሚ ቦታ የሚባለው ቁጥር